አሰላሙ አለይኩም ሰላም እንዴት ናችሁ? ይህ ቀላል አረብኛ የተሰኘ የዩቲዩብ ቻናል ነው። እንዴት ቆያችሁ የዩቲዩብ ቻናላችን ቤተሰቦች? ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ መከታተል ትችላላችሁ። በዚህ ቪዲዮ እንግዲህ የአረብኛ ፊደላት ትክክለኛ የድምጽ አወጣጥ በተመለከተ በሰፊው የምናይ ይሆናል። ሁሉም የአረብኛ ፊደላቶች የራሳቸው የሆነ የድምጽ አወጣጥ አላቸው። ከአማርኛ ጋር የሚገናኝ የድምጽ አወጣጥ ያላቸው አሉ። እንዲሁም ደግሞ ከአማርኛ ቋንቋ ፊደላቶች ለየት ያለ የድምጽ አወጣጥ ያላቸው የአረብኛ ፊደላቶች ይኖራሉ። ይሄን በሰፊው የምናይ ይሆናል። እንግዲህ የአረብኛ ፊደላቶች 28 ሲሆኑ እያንዳንዱ የአረብኛ ፊደላት የራሳቸው የሆነ ስያሜና የራሳቸው የሆነ የድምጽ አወጣጥ አላቸው። በዚህም መሰረት የስያሜያቸው የመጀመሪያ ፊደል የፊደሉ ድምጽ ነው ማለት ነው። ለምሳሌ አሊፍ ስንል አ ነው ድምጹ ማለት ነው። ባ ስንል ባ ነው ድምጹ ማለት ነው። ስለዚህ በዚህ መሰረት ሁሉንም የአረብኛ ፊደላቶች የድምጽ አወጣጣቸው ከነስያሜያቸው በመልኩ የድምጹ አወጣጥ በመልኩ እንደሆነና ከየትኛው የአፋችን ክፍል እንደሚወጣ በሰፊው እናያለን። ለምሳሌ ከጉሮሮ የሚወጣ አለ፣ ከምላስ አካባቢ የሚወጣ አለ፣ ከከንፈር የሚወጣ አለ፣ የመሳሰሉ ለየት ያለ ያወጣጥ አሉ የአረብኛ ፊደላት ላይ። ስለዚህ ይሄንን የምናይ ይሆናል ማለት ነው። አሊፍ አ አሊፍ አ ባ ባ ባ ባ ታ ታ ታ ታ ث ث ث ث እዚህ ላይ አንዳንዶች የثን ፊደል ከሲን ፊደል ጋር ወይም ደግሞ ከአማርኛው ሰ ጋር አንድ አይነት በማድረግ የሚያወጡት አሉ። ነገር ግን ይሄ ስህተት ነው። ምስሉ ላይ እንደምናየው የث ፊደል የሚወጣው የምላሳችን ጫፍ ከላይኛው የፊት ጥርስ ጋር በማገናኘት በመሆኑ ለየት ያለ የድምጽ አወጣጥ ይኖራል ማለት ነው። ጂም ጃ ጂም ጃ ሐ ሐ ሐ ሐ የሐ ፊደል የሚወጣው ከጉሮሮ መካከለኛው ክፍል ነው ምስሉ ላይ እንደምታዩት። ስለዚህ ልክ እንደ አማርኛው ሃ አድርገን ማውጣት የለብንም ሀገር እንደሚለው ማለት ነው። ስለዚህ የሐ ፊደል የሚወጣው ሐ ሐ ብለን ነው ማለት ነው። ኸ ኸ ኸ ኸ የኸ ፊደል ምስሉ ላይ እንደምታዩት የሚወጣው ከጉሮሮ የላይኛው ክፍል ነው። ከጉሮሮ የላይኛው ክፍል የሚወጣ በመሆኑ ለየት ያለ የድምጽ አወጣጥ ይኖረዋል። ኸ ኸ ብለን ነው ማውጣት ያለብን። ልክ የሚጎተት ነገር አለው ማለት ነው። ጉሮሮ ላይ የሚከረክር ነገር መኖር አለበት። ኸ ኸ ኸ ብለን ማውጣት ይኖርብናል። ዳል ዳ ዳል ዳ ذال ذا ذال ذا የዛል ፊደል አወጣጥ ልክ እንደ ሳ ፊደል አወጣጥ ጋር ተመሳሳይ ነው። ቀደም እንዳልነው የመላሳችን ጫፍ ከላይኛው የፊት ጥርስ ጋር በማገናኘት የሚወጣ ፊደል ነው። ራ ራ ራ ራ ዛይ ዛ ዛይ ዛ ሲን ሳ ሲን ሳ ሺን ሻ ሺን ሻ ሷድ ሷ ሷድ ሷ የሷ ፊደል አወጣጥ ልክ እንደ ሲን ሆኖ ነገር ግን የሷድ ፊደል ከሲን ለየት የሚያደርገው ወፈር ይላል። ሷ ሷ ቦድ ቦ ቦድ ባ የባድን ፊደል ልክ እንደ ዳል ተቀራራቢ የድምጽ አወጣጥ ኖሮት ነገር ግን ባድ ከዳል ፊደል ወፈር ያለ የድምጽ አወጣጥ ይኖራል ማለት ነው። ባ ባ ባ ባ ጣ ጣ ጣ ጣ የጣ ፊደል ደግሞ ከአማርኛው ጠ ጋር ወይም ደግሞ የሚቀራረብ ሲሆን ነገር ግን ከአማርኛው ጠ ፊደል የሚለየው በምንድነው? በመወፈር ነው። የአማርኛው ጠ ሲቀጥን የአረብኛው ጣ ግን ወፈር ይላል። ምላሳችን ጫፍ ከላይኛው ላንቃችን ጋር በማገናኘት የሚወጣ ነው። ጣ ጣ
ጦ ظ ظ ظ ظ የظ ፊደል ደግሞ ልክ እንደ ዛል ፊደል ነው የሚወጣው። ነገር ግን ከዛል ፊደል የሚለየው የዛል ፊደል ቀጠን ሲል የظ ፊደል ግን ወፈር ይላል። ከዛል ፊደል የظ ፊደል ወፈር ይላል እንጂ ሁለቱም የድምጽ አወጣጥ ተመሳሳይ ነው። የመወፈርና የመቅጠን ልዩነት ነው ማለት ነው። ስለዚህ ظ ظ ظ ዓይን ዓ ዓይን ዓ የዓይን ፊደል ብዙ ሰዎች ለማውጣት ከሚከብዳቸው የአረበኛ ፊደላቶች መካከል አንዱ ነው። ነገር ግን በዓይንና በአ አሊፍ ማለት ነው በሁለቱ መካከል ያለው ልዩነት ካወቀን በጣም ቀላል ነው የሚሆነው። አሊፍ የሚባለው ፊደል ወይም ደግሞ አ የምንለው ፊደል ከአማርኛው አ ጋር ተመሳሳይ ሲሆን የሚወጣውም ደግሞ ከጉሮሮ የመጨረሻው ክፍል የሚወጣ ነው። አ አሊፍ አ በማለት ማለት ነው። ነገር ግን በአንጻሩ የዓይን ፊደል ደግሞ ከጉሮሮ መካከለኛው ክፍል ላይ የሚወጣ የአረበኛ ፊደል ነው ማለት ነው። ስለዚህ ዓይን ዓ ዓ ዓ በማለት እናወጣለን። ከአሊፍ ፊደል ቀጠን ያለ ማለት ነው። አ ዓ ዓ ይሄኛው ዓ ብለን እናወጣለን ማለት ነው። ይህን ደግሞ በምሳሌ ለማየት ያክል የዓይን ፊደል ያላቸውን የአረበኛ ቃላቶችን ለማየት ያክል ለምሳሌ አልዓረቢያ አልዓረቢያ ይሄ ቃል እንግዲህ ዓይን ያለው ፊደል ነው፣ አረበኛ ቋንቋ ማለት ነው። ስለዚህ ዓረቢያ ዓ በዓይን ነው የሚነበበው እዚህ ላይ። ሌላ ለምሳሌ ደግሞ አሰላሙ ዓለይኩም ስንል ይሄ እንግዲህ ሰላም በእናንተ ላይ ይሁን ማለት ነው። መልሱ ደግሞ ወዓለይኩም ሰላም በእናንተም ላይ ሰላም ይሁን ሰላም ይውረድ እንደማለት ነው። እዚህ ላይ እንግዲህ ዓይን ፊደል አለ። ስለዚህ አሰላሙ ዓለይኩም ብለን በአሊፍ አይደለም ማንበብ ያለብን በዓይን ነው። አሰላሙ ዓለይኩም ወዓለይኩም ሰላም በዓይን ማለት። ስለዚህ በዓይን እንጂ የሚነበበው እዚህ ላይ በምን አይደለም በሐምዝ ወይም ደግሞ በአሊፍ አይደለም። አልዓረቢያ የሚለውም ላይ እንደዚሁ በዓይን ነው የሚነበበው። በምን የሚነበብ ማለት ነው በዓይን ነው እንጂ የሚነበበው በአሊፍ አይነበብም ማለት ነው። ገይን ጋ ገይን ጋ የገይን ፊደል ከአማርኛው ገ ጋር የተወሰነ ቢቀራረብም ነገር ግን በጣም ልዩነት አለው። የአማርኛው ገ ጋር የተለየ የድምፅ አወጣጥ ነው ያለው። በሚል ለየት አድርገን ማውጣት አለብን። ብዙዎች ከገ ጋር እያቀራረቡ የሚያወጡት አለ። ይህ ስህተት ነው። ፈ ፈ ፈ ፈ ቃፍ ቃ ቃፍ ቃ ቃፍ ፊደል ደግሞ እንደዚሁ ከአማርኛው ወይም ደግሞ ከካፍ ፊደል ጋር ተመሳሳይ አይደለም። ለየት ያለ የድምፅ አወጣጥ አለው። ካፍ ጋር ተመሳሳይ አይደለም። ቃፍ ቃ ቃፍ ቃፍ ብለን እናወጣለን። ከፍ ከ ከፍ ከ ለም ለ ለም ለ ሚም መ ሚም መ ኑን ነ ኑን ነ ሀ ሀ ሀ ሀ ሀ ፊደል ከአማርኛው ሀ ጋር ተመሳሳይ የሆነ የድምፅ አወጣጥ ያለው ነው። ከቅድም እንዳየነው ካየናት ሀ ፊደል ጋር የተለየ የድምፅ አወጣጥ አለው። የቅድሙ ሀ ነው ያልነው ቀጠን ይላል፣ ለስለስ ያለ ነው። ይሄኛው ደግሞ ወፈርና ትንሽ ጎርነን ያለ ነው። ሀ ዋው ወ ዋው ወ የ የ የ የ በዚህ መልኩ 28ንም የአረበኛ ፊደላቶች እጥር ምጥን ባለ መልኩ የድምፅ አወጣጣቸውን ከአማርኛው ጋር እያነጻጸረን አይተናል። ስለተከታተላችሁን በጣም ነው የምናመሰግነው። ጥያቄ ካላችሁ ደግሞ በኮሜንት ላይ ጻፉልን። ከወደዳችሁት ደግሞ ላይክ አድርጉ። በየጊዜው እንደዚህ አይነት ትምህርቶች የአረበኛ ትምህርቶችን ለማግኘት ደግሞ ሰብስክራይብ በማድረግ ይተባበሩን። በየጊዜው ማግኘት ይችላሉ። ሹክራን